ሰላም እንዴት ናችሁ? ፈረጃ ስቲችን ቪዲዮ አይተናል። ጎብዘናል። 3 አመት ሙሉ ነው መከራ። በዚህ ያህል መመሰጥ ወዳቸዋለሁ፣ አከብራለሁ። ይሄን ያህል ጽናት ላመነበት ለሙያው በጣም ነው የሚገርም። ሄኖክ ወንድም በጣም ሳላደንቅ አላልኩም። በጣም የሚገርም ይሄን ያህል ራሱን እስከሚያጣ ማለት ነው። ከሰውነቱም ይሄን ያህል ጎድሎ ከአካውንቱም ከገንዘቡ ምን 12 ብር ድረስ ከሚቀረው ድረስ መስራት ማለት አንድ ሰው በዚህ እድሜው ምን ያህል ላመነበት ነገር ምን ያህል ጽናት ምን ያህል መንገድ መጓዝ እንዳለበት ምን ያህል መልፋት እንዳለበትና በጣም ብቻ ብዙ ነገር የሚያስተምር ነው። በተለይ ለወጣቶች ማለት አሁን ሰው በቀላሉ ተስፋ ለሚቆርጥ ሰው በቃ ከዚህ በላይ ነው ማስተማሪያ የሆነ መንገድ አለ ብዬ አላስብም። አሁን በፊልም ብቻ ዘርፍ አለ ከብዙ ነገር በህይወትም ማለት ከብዙ ነገርና ይሄኒ እንደ እናት ነው አምጣህ የወለድከው ይሄን ፊልም እና እንኳን ደስ ብሎ ነው ምርጥ ፊልም እና የተሳካ እንደሚሆነው ደግሞ በጣም እርግጠኛ ነኝ። ከልብ እንወዳለን። ከዚህ በፊትም ፐርፎርማንስን አይተናል። የምናደንቅ ነው የምናውቀው ነገር። ስለዚህ ሁላችሁም እንግዲህ ተዘጋጁ። ፈረጃ ሲለቀቅ ሰፖርት ማድረግ አለብን። ሰውን የሚሰራን ሰው ማገዝ፣ እንደዚህ የሚለፋን ሰው ማበረታታት ግዴታ ነው። እንደ አንድ ኢትዮጵያዊ እኔ በግሌ የማምንበት ነው። መርዳት ማገዝ ይገባል ብዬ አስባለሁ። ስለዚህ በዚህም አሜሪካም በተለያየ ሀገር አሁን ካናዳም ስለሚዞር በእርግጠኝነት ይዞ ሲመጣ ፊልሙ በተቻለ አቅም እዚህም ኢትዮጵያም ያለ ከዚህ በፊት ያልታየውን ሪከርድ መስበር አለበት። በሲኒማ ሂስትሪ ጢም ብሎ ማለቅ አለበት። ቲኬት ማለቅ፣ ሲኒማው ሰልፉ ማጨናነቅ ያለበት ፊልም ነው ብዬ አስባለሁ። ከመርዳትም አንፃር ሌላውን አለ አሁን ልክ አርቲስት ምን ሲል ከታመመ ወይ ከሞተ በኋላ ወይ እሱ እኮ ምናምን ማለት አይደለም። በህይወት ሲጥር በተለይ እንዲህ አይነት ዴዲኬሽን ሲያሳይ ሰው መርዳት እንደ አንድ ኢትዮጵያዊ ግዴታ ነው ብዬ አስባለሁ። የኔ አመለካከት ነው። ብዙዎቻችሁ እንደምትጋሩኝም እርግጠኛ ነኝ። ያን ነው ማሰብ ያለብን። አንዳንዶች ልፋቱን ድካሙን ለማላገጫና ለኮሜንት ምናምን ዝም ብሎ ይሄ ለማይሆን ነገር ይጠቀማችኋላችሁ። ከቻላችሁ ሰውን ማበረታታት፣ ካልተቻለ ግን ብዙ የነቀፌታ ወይም ለጆክ ባትጠቀሙት ጥሩ ነው። ማበርታት፣ ማጠንከር፣ ማጀገን ይገባል ብዬ ስለማስብ ማለት ነው። እና በርታ ወንድማችን፣ ኮርተንብሃል። እዚህ በሚመጣ ጊዜ በደስታ እንጠብቃለን እና ይላለን። ቴንክ ዩ ጉድ ላክ ይመች ብሮ። መልካም እድል ወንድምነት። ቴንክ ዩ